ለ8 ዓመት እርግዝና እምቢላታል። ከዚህ በፊት የአይቪኤፍ ህክምና አሰርታ ነበረ፣ ነገር ግን አልተሳካላትም። ሶስተኛ ዙር የአይቪኤፍ ሙከራ አርግዛ ጤነኛ ልጅ ማግኘት ትችላለች። እኔ ዶክተር መንተስኖት ማህተመ ስላሴ ነኝ፣ የመካንነት ህክምና ሰብ ስፔሻሊስት። ታካሚያችን እድሜዋ 30ዎቹ መጀመሪያ ነበረ። በማህፀን ቱቦቿ መዘጋት ምክንያት ለ8 ዓመት እርግዝና አልተከሰተም። ከዚህ በፊት አይቪኤፍ በሌላ የህክምና ተቋም አሰርታ አልተሳካላትም ነበረ። የእንቁላሎቿ መጠን ጥሩ የሚባሉ ነበረ። የወንድ ዘር ፈሳሽ ላይ ምንም አይነት ችግር አልተገኘም። ነገር ግን በሁለቱም የማህፀን ቱቦቿ ዝግ በመሆናቸው የሁለቱ ዘር መገናኘት ስለማይችል በተፈጥሮ ለማርገዝ አስቸጋሪ ነው። ስለሆነም የሁለቱን ዘር የግዴታ ከማህፀን ውጪ በላብራቶሪ ውስጥ ማገናኘት፣ መንከባከብና ጽንስ ከፈጠረ ወደ ማህፀን መመለስ ያስፈልጋል። ይህም አይቪኤፍ ወይም ኤክስ የተባለ የመካንነት ህክምና ነው። ይህን ህክምና በድጋሚ አደረግንላት። በዚህም ከ10 በላይ ጽንሶች መገኘት ቻሉ። ያገኘናቸውንም ጽንሶች በላብራቶሪ ውስጥ አቀዝቅዘን አስቀመጥናቸው። ከዚህ በፊት ለምንድን ነው አይቪኤፍ ያልተሳካላት? ምናልባት ከማህፀን ግድግዳዋ ችግር ሊሆን ይችላል በሚል ሆድ ሳይከፈት በማህፀን ካሜራ ሂስተሮስኮፒ እንለዋለን በመጠቀም የማህፀን የውስጠኛዋን ክፍል ለመመልከት ሞከርኩኝ። በአይን የሚታይ የጎላ ችግር አልነበረም። ነገር ግን የቲቢ በሽታ በሀገራችን የተለመደ በመሆኑና የማህፀኗ ቱቦ ሁለቱም ዝግ በመሆናቸው ምናልባት የማህፀን ቲቢ ካለ በሚል ከማህፀን ግድግዳዋ ላይ ናሙና ወሰድኩላት። ይህንንም ለምርመራ ላክናቸው። እንደ ጠረጠርነውም የማህፀን ግድግዳ ቲቢ እንዳለ ማወቅ ቻልም ማለት ነው። ለዚህም ለ6 ወር የሚወሰድ መድኃኒት ወሰደች። መድኃኒቱን ከጨረሰች በኋላ ማህፀኗን አዘጋጀን። ከዚህ በፊት የተቀመጡ ጽንሶች ስለነበሩ ከነሱ ላይ ሁለቱን ጽንሶች መለስን። እርግዝና መከሰት ችሎ ነበረ። አምላክ ስላልፈቀደ ከተወሰኑ ሳምንታት በላይ እርግዝናው መቀጠል አልቻለም። ነገር ግን ተጨማሪ የተቀመጡ ብዙ ጽንሶች ስለነበሯት በድጋሚ አይቪኤፍ ማሰራት ሳያስፈልግ፣ ድጋሚ ወጪ ማውጣት ሳያስፈልግ ከተቀመጡ ጽንሶች በድጋሚ መለስንላት፣ ለሶስተኛ ጊዜ ማለት ነው። በዚህም አርግዛ ጤነኛ ልጅ ማግኘት ቻለች። በጣም ደስተኛ ነበረች። ደስታዋንም ከኛ ጋር አካፍላለች ማለት ነው። እንግዲህ ቀሪ የተቀመጡ ጽንሶች በላብራቶሪዎች አሏት። እንግዲህ አምላክ ከፈቀደ እነዚህን ጽንሶች ለሁለተኛ ለሶስተኛ ጊዜ መልሰንላት ሁለተኛ፣ ሶስተኛ ወይም አራተኛ ልጅ ይኖራታል የሚል ተስፋ አለኝ ማለት ነው። በአጠቃላይ ምንም እንኳን አይቪኤፍ ኤክስ የተባለው የመካንነት ህክምና ካሉት ዘመናዊ የመካንነት ህክምናዎች በውጤት የተሻለ ቢሆንም ለሁሉም ጥንዶች በአንድ ዙር ይሳካል ማለት አይደለም። እንደ ታካሚያችን ሁለተኛ፣ ሶስተኛ ዙር ማሰራት ሊጠበቅ ይችላል ማለት ነው። ስለዚህ ታካሚዎች በፍጹም ተስፋ መቁረጥ የለባቸውም። ከዚህ ጋር እያይዤ አንድ አስገራሚ ቁጥር ልንገራችሁ። በዓለማችን ላይ እርግዝና እምቢ ላላቸው ጥንዶች አይቪኤፍ ኤክስ የተባለው ዘመናዊ የመካንነት ህክምና 2 ሚሊዮን ለሚሆኑ ጥንዶች በየአመቱ ይሰራል። ምናልባት በሀገራችን ጥናት ባይኖርም እስከ 5000 የሚሆኑ ጥንዶች በየአመቱ ይህን ህክምና ያደርጋሉ የሚል የኔ የራሴ የግል ግምት አለኝ። በአፍሪካ ውስጥ ደግሞ ከ50 እስከ 60 ሺህ የሚሆኑ ጥንዶች ይህን ህክምና በየአመቱ ያሰራሉ ማለት ነው። ስለዚህ በአብዛኛው ይህ ህክምና የሚሰራው ወደ 2 ሚሊዮን ለሚጠጉ ጥንዶች የሚሰራው ሰለጠኑ በምንላቸው ሀገሮች፣ በአሜሪካ፣ በአውሮፓ፣ በኤዥያ በመሳሰሉት ሀገሮች ነው። እነዚህ ከ2 ሚሊዮን እንግዲህ ሰለጠኑ በምንላቸው ሀገሮች ከሚሰራው የተሻለ ውጤት ይገኛል ብለን እንጠብቃለን። ከ2 ሚሊዮኖች ውስጥ በአንድ ዙር የሚሳካላቸው 700 ሺህ ብቻ ናቸው ማለት። የተቀሩት 1.3 ሚሊዮኑ ለሁለተኛ ለሶስተኛ ዙር አይቪኤፍ ማሰራት አለባቸው እስኪሳካላቸው ድረስ ማለት ነው። እና የትም ሀገር ተሰራ ህክምናው በአሁኑ ሰዓት ያለው ስኬት በአማካይ እስከ 40% ብቻ ነው። ይህንን ታካሚዎች ማወቅ አለባቸው። የታካሚያችንም ታሪክ ለማንሳት የፈለኩት አይቪኤፍ ሁል ጊዜ በአንድ ዙር የሚሳካ አይደለም። ይህንን በደንብ አውቀው ታካሚዎች ቢጀምሩ ጥሩ ነው ብዬ አስባለሁ። ምክንያቱም ብዙ ሰዎች አንዳንድ ህክምናው በሰዎች የሚሰራ አይመስላቸውም፣ በቴክኖሎጂ የታገዘ አይመስላቸውም። ምንም እንኳን የአምላክ ፍቃድ ቢሆንም ቴክኖሎጂው 100% የሚሳካ አይደለም። ይህንን እውነት አውቀው ቢጀምሩ በኋላ ላይ ምናልባት እንኳን ባይሳካላቸው ሊደርስባቸው የሚችለው የስነ ልቦና ቀውስ አይኖርም ማለት ነው። ለቀጣይ ህክምና ራሳቸውን አዘጋጅተው ለሁለተኛ ለሶስተኛ ዙር ያሰራሉ ማለት ነው። እውነት ነው፣ ህክምናው ወጪ የሚጠይቅ ህክምና ነው። ምናልባት ብዙ ኢትዮጵያኖች ይህን ህክምና ከአንድ ዙር በላይ ላያሰሩ ይችላሉ። ነገር ግን አቅሙ ያላቸው ግንዛቤ ችግር ብቻ አንድ ዙር ብቻ ሞክረው የሚያቆሙ አሉ። ከተወሰኑ ዓመታት በኋላ ደግሞ ለሁለተኛ ዙር ይመጣሉ። በዚህ ሰዓት እንግዲህ የሴቶች እንቁላል እንደሚታወቀው እየወሩ እየቀነሰ የሚሄድ ነውና የስኬቱን መጠን እየቀነሰባቸው ይሄዳል። ምንም እንኳን ወጪ ብናወጣም የመሳካት አቅሙ እየቀነሰ ስለሚሄድ ራሳቸውን ምንጊዜም አይቪኤፍ ሲሞከር ለሁለተኛ ለሶስተኛ ዙር ራሳቸውን ማዘጋጀት አለባቸው። ታካሚያችን ምናልባት በመጀመሪያው ዙር ተስፋ ቆርጣ አቁማ ቢሆን ኖሮ ወይም በሁለተኛው ዙር ተስፋ ቆርጣ አቁማ ቢሆን ኖሮ
አሁን ያገኘችውን ልጅ ማግኘት አትችልም ማለት ነው። ወደፊትም ልትሞክርባቸው የምትችላቸውን ጽንሶች አትጠቀማቸውም ማለት ነው። እና ታካሚዎች ማወቅ ያለባቸው አብዛኛው በመጀመሪያው ዙር የሚሳካላቸው ቢሆንም ጥቂት የማይባሉ ደግሞ ለሁለተኛ ለሶስተኛ ጊዜ ማሰራት አለባቸው። ምናልባት ብዙ ሰው ይህን እውነት ላይነግራችሁ ይችላል። ነገር ግን ይህን እውነት ማወቅ በጣም አስፈላጊ ነው ብዬ አስባለሁ። በየትኛውም ዓለም ክፍል የአይቪኤፍ ብታሰሩ በመጀመሪያው ዙር ሊሳካ ይችላል። ካልተሳካም ተስፋ ሳትቆርጡ ለሁለተኛ ለሶስተኛ ጊዜ ማሰራት አለባችሁ። እንግዲህ ይህንና መሰል መረጃዎችን ወደፊት በሚኖረው ቪዲዮዎች ደግሞ ሰራላችኋለሁ። ሰላም ቆዩኝ።